ተባ አይነገርም የበቃ ሰው አላስቀመጠም እኮ እንዴ የት ነው ምን ሆኖ ነው በቃ ሰው ሁሉ ምን እኔ እሺ አይሆንም ይላኩልኝ ለኔ ሌላ ስራ እኮ ነው ይሆን ሌላ ስራ በእውነት እዚህ ስራ ላይ ሌላ ስራ በቃ አላቅም በቃ ዘጋው መጨረሻ ለዚህ ነው እንዴ መሲ ምንድነው እየተካሄደ ያለው ነገር ምንድነው ሮብለት የመጣበት ሁኔታ አይተሻል ትላንት እኮ ነግሬሻለሁ ከላይ ያገር ልብስ ለብሶ አምሮበት እኔን ሁሉ ሽቶ ሲነሰንስ እና በሱ ልብስ ነው ስለዚህ እኛ ጋር ነው እዚህ ኤካ ነው የተቀረጸው እና ምን መቋቋም አልቻልኩም የሚላክልኝ ነገር ምን ይሁን ብለሽ አመጣሽ አጦስ ውስጥ ገባሽ ግማሽ ወዳጆቼ ልግባ እንኳን ገባው ልጄ ቢሆን ወንድሜ እኔ ሁሌ እሱ ነው የሚታይ ልጄ ቢሆን ወንድሜ ቢሆን ምን አረጋዋል የገባበት ገብቼ ዋጋ ከፍዬው እንትንላለሁ እንጂ እንዲሁ እንደማንም ጥለዋል አንቺ ጋር ነው ተብሎ ሰምተን በመነጋታው ምንድነው የተፈጠረው ነገር እንደ ግማሹ ማን እንዳረኩሉ ሊነግረኝ ይፈልጋል እኔ ጭራሽ ሐሳቡ የለኝም እኮ እኔ እንደዚህ የመቅረጽ ሐሳቡ የለኝም እንደገባ ፎቶ አንሽዋልሽኝ አነሳው እንጂ ለማንም አልሰጠሁ አንቄ ያስኩትኝ እሱም ቢያገኙማ ምን ያረጉት ነበር አንደኛ ህጋዊ ቦታ ሆስፒታል ነው ያመጣ ነው ከኛ ጋር እስኪ ይታይ ተብሎ ነው የመጣው ልጆች ካርድ ያወጡ ያለ አንድ ሴት መጣና ያቃታል ሰላም ይባባላሉ ከዛ በኋላ ስልክ ስታወጣ እኛ ልጆች አይቻልም ብለው ይከለክሏታል ማለት ሰምታናለች በቃ አታረግም በጨዋ ደንብ ነው እነሱ ዞር ሲሉ ያንን ይቅርታ የሚጠይቅበት አቃታለው አለ ሶፎንያስ ጊዜው ነው ወይ እኛ ብዙ አለን እኮ መልቀቅ ካስፈለገ ግን አይደረግም ነውር ነው በዚህ ልክ የልጁን ነገር አውጥቶ እንደው እንዲህ እንዲወጣ ማድረግ እኔ በጣም አዝኛለሁ በጣም ይሄ ልብ ሁሉ አጥቻለሁ ማለት እየነገርሽው የሚያጠፋ በተለይ ማመን ስለማልችል ይቅርብ እንጂ ከድርጅት ነው ብሎ ሲለኝ በጣም ነው ያዘንኩት በዚህ ልክ ምንድነው የምንፈልገው ማለት ከዚህ የምናገኘው ነገር ምንድነው ልጁን በዚህ ሁኔታ እዛ ነገር ላይ ማውጣት ለምን አስፈለገ እኔ አዝኛለሁ ከልቤ ነው ምንግሽ በጣም አዝኛለሁ ማለት ሁሉ ሆስፒታሉ ሁሉ አዝኗል በዲሲፕሊን እንትን ላይ እንነጋገራለን ምንተው አይደል ተጠራርተን ለምን እንደተደረገ እንደ ድርጅት ለሰው ህይወት እንደሚያስብ ድርጅት ቁጭ ብለን እንነጋገራለን ለዶክተር አናግሪያታል ለምን ተደረገ ብያ አዝናለች እሷ ስለዚህ የቁጭ ብለን ትክክልም ስላልሆነ ነውርም ስለሆነ ኢትዮጵያዊነትም ስላልሆነ ማለት በዚህ ሁኔታ ልጁን አደባባይ አውጥተን ምንድነው ግን የምናረገው እኔ አላቅ ዕውቀትም ስለሌለኝ ይሆናል ይሄ ሚዲያ የሚባለው ነገር ጎጂም ነው ይሄ ልጁ እንደ ጎስቁል ያው ልብስ አልብሰናል የሀገር ልብስ ለብሷል ከላይ ከዛ በፊት የነበረውን ፎቶማ ቢያዩ ምን ሊደረግ ነበር ነገ አይቶት ይጸጸታል እኮ እንደገና ይሄንን እንዴት ነው እዚህ ነገር ላይ የምታስቀምጪው ለቤተሰብስ በጣም ነው ያዘንኩት እኮ እንዳልኩሽ ያለት አሁን ትላንት ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ ከዛ በፊት እኮ እኛለን ካስፈለገ ግን አያስፈልግም ምንድነው ጌን ማረግ የምንፈልገው ማትረፍ የምንፈልገው ከሱስ እኔ አሁን ምን ፈልገው ነው የጠፋብኝ የኡነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ አሁን ወንድምሽ ቢሆን ታውጫለሽ በዚህ ሁኔታ ለሰው ሁሉ ምን አግረይ ልጅ ቢሆን ወንድምህ ቢሆን አጋልጠት ተሰጠዋለህ እንዴ አይሽ ነገ ያንዳንዱ ቤት እኔ ይሄንን ነው ማሳስበው ነገ ቤታችሁ ይገባል ይውልሲ እናያለን አያረጉትም ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያረገች ሴት ናት ብሎኛል ነግሮኛል ስሟን ይነግረኛል ብዬ አስባል ይሄን ያረግሽ ሴት ነገ ግን አዝናለሁ ነገ ልጅሽ ቢሆን እንዴ ታውጫዋለሽ ወንድምሽ ቢሆን አባትሽ ቢሆን ታውጫዋለሽ አታውጩ መደበቂያ ነው የምትፈልጊው ዛሬ ግን ወንድምሽ ስላልሆነ ልጅሽ ስላልሆነ ምናልባት ይሄ ላይክ እና ሼር የሚሉት ትርፉንም ጥቅሙንም አላቀውም ለእናንተው ነው የምትሆኒ ለዚህ ብለሽ አርገሽው ከሆነ ግን እድሜ ልክሽን የማይተውሽ ጸጸት ነው የሚሆንብሽ ከልቤ በህይወትሽ ማትረሹ ጸጸት በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው ከወንጀል በላይ ደግሞ ለህሊናሽ ጸጸትም አታተርፊም በዚህ በኩል ሁሉ ጊዜ ግን ነግርሻለሁ እንዲ ነገር ሲገጥምሽ ያቺ ሴት የተናገረችው ዘር
አገኘኝ እንደምትይ የምሬን ነው ምነግርሽ በጣም አዝኛለሁ ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ አልቅሻለሁ ያረግሽበትን ምክንያት አንቺ ታውቂያለሽ ድምጽሽም አለ ውስጥ ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ እየረገምኩሽ ሳይሆን እየነገርኩሽ ነው ሰው ሁሉ የዘራውን ያጭዳል እውነት ሶፊ ወንድምሽ ቢሆን ታወጪው ነበር ልጅሽ ቢሆን ታወጪው ነበር ስጋሽ ቢሆን ታወጪው ነበር ስንት እኮ ቤት ዘግቶ ልደትና ክርስትና ባለበት ጊዜ እቤት ዘግቶ እንዳይታይበት ጫትና ሲጃራ እያቀበለ ድምጻቸው እንዳይሰማ ሲጨነቃቃለሁ አንቺም አታረጊው ልጅሽ ቢሆን አታረጊው ወንድምሽ ቤተሰብሽ ቢሆን አታረጊው ሶፊ ምንሽም ስላልሆነ ነው ሶሻል ሚዲያ ላይ ያወጣሽ አዝናለሁ በጣም አዝኛለሁ እግዚአብሔር ምሕረት ያርግልሽ ሌላ ምንም አልልም ነገ ደግሞ ሰው ሆኖ በቃ እግዚአብሔር ጠላትን ያሳፍርለታል ሰው የሚያረጋው እግዚአብሔር ስለዚህ በጣም እንዳዘንኩ ግን የዚህ ቪዲዮ ቀራጭና ለቃቂ በጣም እንዳዘንኩ ልቤን እንዳመመው እንድታቂ ፈልጋለሁ አሳምመሽኛል እሱን አይደል እኔን አሳምመሽኛል አዝናለሁ ከማዘን ውጪ መልስ የለኝ እንዳልኩሽ መሲ ወንድምሽ ቢሆን እቺ ልጅ ወንድሟ ቢሆን ታረጋዋለች እዩት ብላ እንዲህ የተጎዳ ልጅ ድምጽ ቀርጻ ትለቀዋለች በልብላኝ ነው አለ በልብላ ደሞ ልጆች ያስጥለዋታል እኮ የመጀመሪያ ዙር አይደረግም ልክ አይደለም ብለው አስጥለዋታል ካርድ ለማውጣት በሚሯሯጡበት ሰዓት ያቺን ቅጽበት ነው ያረጋችሁ ለምን እንዲህ እንዳደረገች ሌሎቻችሁም አታድርጉ ነውር ነው ነገ ቤታችሁ ይገባል ነገ ዘራችሁ ላይ ይመጣል ነገ እናንተ መደበቂያ ታጣላችሁ ይሄን ቀን እንዳትረሱ እናንተ ቤት ሲመጣ ታዝናላችሁ መደበቂያ ይጠፋባችኋል ስንት ሰዎች አላችሁ እኔ ጋር ለሊት የምትመጡ የደበቃችሁት ልጅ ያላችሁ የደበቃችሁት ወንድም የደበቃችሁት ቤተሰብ ያላችሁ ታዲያ ሶፊን መደበቅ ለምን አቃታችሁ ለምንድነው መከለል መሸፈን ያቃታችሁ አልፈሽ ተርፈሽ ሆስፒታል መተሽ እርዳታ ያገኘ ሶሪ አዝኛለሁ ከልቤ እንዳታደርጉት ምንም አይሆንም ሶፊን የፈጠረው አምላክ የሚያደርገውን ያውቃል ለእናንተ ግን አዝናለሁ ስፔሻሊ ላንቺ አዝኛለሁ ፐርሰናሊ ባገኝሽ በጣም ደስ ይለኛል በጣም አዝኜብሻለሁ አታልቅስ ይያልሽን የቀረሽው ይሄንን ግን አውጥተሽ አደባባይ አሰጣሽው ምን እንደምታተርፊ አላቅ ግን እነግርሻለሁ ትርፍሽ ክፉ ነገር በጣም ክፉ ነገር በህይወትሽ ሁሉ እንዳረሽ ዛሬ ነገርኩሽ ሌሎቻችሁም እንዲሁ እንዳታደርጉ ብታደርጉ ትርፋችሁን ቁጭ ብላችሁ ታወራርዳላችሁ በራሳችሁ ቤተሰብ እናንተን በሚያማችሁ መልኩ ታወራርዳላችሁ ሶሪ ስሜታዊ ሆኜ ስለተናገርኩ ስሜቴን ግን በጣም ጎርቶታል ከሆስፒታሉ ጋር እየተነጋገርን በተለይ ተቋም ለተቋም ቁጭ ብለን እንነጋገራለን በተቋም ደረጃ ከሆስፒታሉ ጋር ከዚህ ሲያልፍ ግን የሚጠየቅበትን የህግ አካላት የሚያግዙኝን አግዘውኝ እኔ ለህግ ነው የምትቀርቡት ነውር ያረጋችሁ ስለሆነ በሰው ህመም በሰው ቁስል እናንተ ምታተርፉትን ትርፍ ያሰባችሁ እየተንቀሳቀሳችሁ ስለሆነ እኔ የህግ አካላት በዚህ አቅጣጫ ፕሮቴክት እንድታረጉት ይሄ ልጅ ምን መደረግ እንዳለበት እንድታግዙኝም ፈልጋለሁ ሆስፒታል ነው ያለው እየተረዳ ነው የኛ ተቋም ነው ቦርናጌን ያምሮ ህሙማን ማገገሚያ ማዕከል ነው ተቋም ነው በተቋምና በሆስፒታል መሃል ነው ያለው ልጅ ስለዚህ ምን ማድረግ እንደምችል የህግ አካላትም ሰፖርት እንድታረጉኝ ይፈልጋሉ ነገ ብዙ ሶፊዎች ይመጣሉ ስለዚህ እነማንም ለላይክና ለሼር ብለው እያወጡ እንዲያሰጧቸው አንፈልግ እኛ እኮ አለን እንዳቅሙም ቢሆን አለን ሚዲያ ስሙንም አልጠቀስንም ምንም ያረግነውም ነገር የለም ወደ ተጠራንበት ተቋም እሱም ልጁን አላሳየናችሁም እኮ አላሳየንም በቃ የተጎዳውን ነገር ተነጋገርን እንጂ አላሳየናችሁም ለምን እናሳያችኋለን አንቺ ግን ይሄንን አገኘው ብለሽ ያው ለብሶ ይመጣል ለህክምና ይመጣልኝ ህክምና ተቋም ውስጥ ሞባይል ደብቀሽ ቀርጸሽ በዚህ ልክ ማውጣቱን አዝናለሁ ከህግ አካላትም ጋር እነጋገራለሁ ልታግዙን የምትችሉ የህግ አካላት ደግሞ እንድታግዙን በዚሁ አጋጣሚ ጥሪ ማድረግ ፈልጋለሁ አሳሰብ ልጆች እግር በእግር ነው የሚጠብቁት ሶፊ በጣም አክቲቭ ነው ስልክ ለምኖ ሽንት መጣ ብሎ ይሄዳል ሽንት ቤት በር ላይ እየጠበቁት እሱ ይደውላል አሁን አውቋል ሽንት ቤት ሰው አብሮት እየገባ በዚህ መሃል ነው የሚደውለው ስለዚህ ቤተሰብን ተረጋጉ በቃ እግዚአብሔር አዋቂ ነው እንግዲህ እግዚአብሔር ደግሞ እንዴት እንደሚረዳው እሱ ያውቃል እዚህ የህክምና ተቋም ውስጥ
በተለይ ኤካ አጠቃላይ ሆስፒታል ነርሶቹ ሐኪሞቹ ሁሉም እየተረባረቡ ነው። በጣም ዛሬ በረፍት ቀናቸው ሐኪሞች በጣም እያገዙት ነው ሲኒየር ሐኪሞች። ስለዚህ ነገ መልካም ይሆናል። ቤተሰብም ተረጋጉ፣ ወዳጅ ዘመዶቹ ተረጋጉ። እናንተ የምትቀርጹና ሼር የምታረጉ ሰዎች ግን በእግዚአብሔር ስም ጠይቃችኋለሁ፣ አጥፉ፣ አቁሙ። አይጠቅማችሁም። በዚህ መንገድ የምታገኙት ጥቅም አትበሉትም። በጣም አዝኗል። ተቀርጸሃል እለዋለሁ። በጣም ነው ያዘነው። በጣም አዝኛለሁ። አናግራኝ ነው ከተጫወትን በኋላ ፎቶ እያነሳችኝ እንደመሰለኝ ጠርጥሬያለሁ። ግን ትቀርጸኛለች ብዬ አላሰብኩም ማለት ብዙ ነገር እየተስተጓጎልን ማለት የማያግዝሽ ሰው ግን እያወራስ ትጉልጉል እዚህ ይመጣል። ይሄ ሶፊ ነው ወይ ምናምን ወከባ ክላስ ስላጡ ነው እንጂ ቪአይፒ አንድ ክላስ ውስጥ ያረጉታል። ሰኞ ይሄንን ያረጉልኛል። እስከ ሰኞ የሚቆይ ከሆነ ላይቆይ ይችላል። መውጣት አለበት። እኛም ጋር እንዳልኩሽ ማንንም አያዩም እዚህ ስላገኙት ነውና ስለዚህ በጣም ብዙ ነው እየተሰራ ያለው። ይሄን ሁሉ ነው የምታስተጓጉሉት። ወሬ ደግሞ አገርን የፈታ ነው። ወሬ ለማንም አይጠቅምም።